አላህ እኮ የሰው ልጆችን በአማረ መልኩ ነው የፈጠረው። ፊ አህሰን ተቅዊም ይለናል። በአማረ መልኩ ፈጠርኳቸው። እናማ ቆንጆ ሆኛለሁ። ኧረ ወይዬ አውቄ ነው። ለማንኛውም አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዩቱብ ቻናል ተመልካቾቼ እንደምን አላችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። እናንተስ እንዴት ናችሁ? ረመዷን እንዴት ይዟችኋል? የረመዷን ስራ እንዴት ይዟችኋል? ወይኔ ለካ ሰው ራሱን ሲያይ ይስቃል። ለማንኛውም ያው ሰቃላ ነኝ እኔ። አልተቆላለሁም፣ አልተቀባባውም። ሶ አም ቢዩቲፉል ሰልፍ ምንድን ነው የሚባለው? ኮንፊደንስ ይላችኋል። እንደዛ ነው። ለማንኛውም ቤተሰቦች እንዴት ናችሁ? ደህና ናችሁ? 3000 ቤተሰቦች ማለት ነው። በጣም ነው የምወዳችሁ። በነገራችን ላይ ሰብስክራይብ ያደረጋችሁኝ ነው። አሁን 3200 ገብቻለሁ። ረመዷን ሲያልቅ ለኢድ 3400 ገባለሁ በኢዝኒላህ። እንዴ 4000 ገባለሁኝ እያለ 100,000 እንገባለን በኢዝኒላህ። በነገራችን ላይ ተስፋ እንዳትቆርጡ። በአላህ ህዝነት ተስፋ አይቆረጥም። አንዳንዴ የምንሰራቸውን ነገሮች በእኛ ልፋት ብቻ ሳይሆን አላህ እንደሚያሳካላችሁ፣ ፈጣሪ ምኞታችሁን እንደሚያሳካላችሁ ከተማመናችሁ 100% ምንም የማደርሱበት ቦታ የለም። እናንተን የማያበረታታ ከጎናችሁ እንድትወድቁ የሚፈልግ ሰው ኦር ደግሞ ምንድን ነው ይሄ ምናምን የሚላችሁ ሀሳባችሁን የማይደግፋችሁን ሰው እሱን ወደ ኋላ በሉት። ምክንያቱም ብዙ ሰዎች የእናንተን ሀሳብ እናንተ ብቻ ናችሁ የምታውቁት። ሰው እንዲደግፋችሁ፣ ሰው እንዲያበረታታችሁ፣ አይዟችሁ አብሶ ከቅርባችሁ ያለን ሰው አይዟችሁ እንዲላችሁ አትፍቀዱለት። በተቃራኒውም ለእናንተ ተቃራኒ ሲሆንም ድክመታችሁን እንዳታሳዩ እላችኋለሁ። ያው እስከ ጥግ ድረስ ያሰባችሁትን አላማችሁን የሰዎች እንትን የሉኝታ ኦር ደግሞ ሰዎች እናንተን አለመቀበል እናንተ እንደምትፈልጉት አይነት ሰው እንድትሆኑ ሰዎች አይፈልጉም። የሰዎች ተጽዕኖ መኖር የለበት። ለዓላማችሁ ኢንሻአላህ በኢዝኒላህ እዛ ቦታ ላይ ደርሳለሁ ብላችሁ አስቡ። ምንም የማደርስበት ምክንያት የለም። እኔ አምሹር 100% እርግጠኛ ነኝ እንደምፈልገው አይነት ሴት እንደመሆን አልጠራጠርም። ብዙ ዓላማ አለኝ። ኢንሻአላህ በዩቲዩብ ቻናል መልካም ነገር ሰራበታለሁ። ኢትዮጵያ ገብቼ እርግጥን ያሰብኩትኝ እንደዚህ ራሴን ለማሳየት ኦር ደግሞ እንደዚህ ሰዎች ሚዲያ ላይ እንደምታዩቸው ተኮላልቶ መቱ ምናምን አይደለም። ዓላማዬ እኔ አንደኛ ስራ ሰራበታለሁ፣ ሁለተኛ ሚዲያ ላይ እንደምታውቁት ብዙ መልካም ነገር መዋል ትችላላችሁ ለሰዎች በስልካችሁ ብቻ። እንደዛ መልካም ሰው መሆን እፈልጋለሁ። በእኔ ምክንያት ሰዎች መደሰት ካለባቸው ሰዎችን ማስደሰት እፈልጋለሁኝ። እንደዛ አይነት ሴት ለመሆን ነው እኔ ቻናል የከፈትኩትኝ፣ ለመታየት አይደለም። ኦር ሰዎች ዘንድ ፌመስ ለመባል አይደለም። በነገራችን ላይ እኔ ዩቲዩብ ቻናል የከፈትኩት ለምለምን አይቼ ነው። የተንቢ ቲዩብን ታውቋታላችሁ? ማረሳው የምር። ከዛ በኋላ ነው እኔ ቻናል የከፈትኩት። ስደት ነበር የምትኖረው አረብ ሀገር እና የሆነ ሰዓት ላይ ከዛ ሀገር ገብታ የጎዳና ተዳዳሪዎችን ሀገራችን ታውቃላችሁ፣ ብዙ የጎዳና ላይ ተዳዳሪዎች አሉ፣ ልጆች አሉ። ለእነሱ ጫማ መጥረግ ጫማ እየጠረጉ እንዲተዳደሩ ማለት ነው። ጫማ የሚጠርጉበትን መሳሪያዎችን ምናምን እያደለ ስትሰጥ አይቻት። አያችሁ፣ በእናንተ ሰዎችን መርዳት ትችላላችሁ። ከዛም አልፎ ሚዲያ ላይ እነኛን ሰዎች ስታወጧቸው የተቸገሩትን ሰዎች እነሱ መርዳት ይችላል። ማነው ሰበቡ? እናንተ ናችሁ። እኔ በቃ እንደዚህ አይነት ሴት ነው መሆን የምፈልገው እንጂ ራሴን ማሳየት ዴይ ቱ ዴይ የማደርገውን ነገር ኦር ደግሞ ከቤተሰብ ጋር ያለኝን ነገር የሆነ ነገር ለማሳየት አይደለም። በኢዝኒላህ እንደዚህ አይነት ሴትም እንደምሆን እርግጠኛ ነኝ። በእኛ አካባቢ ደግሞ ብዙም አልተለመደም፣ ዩቲዩበር የለም ከኛ አካባቢ። እኔ ዩቲዩበር መሆን እፈልጋለሁኝ። ሰዎችን በመልካም ነገር ላይ ለመተባበር ጥሩ ነገር ለማድረግ እንደምሆንም እርግጠኛ ነኝ። በኢዝኒላህ 3000 ገብቻለሁ። በጣም ደስ ብሎኛል እና አሁንም አብሮነታችሁ አይለየኝ። እስከ መጨረሻው አብራችሁኝ ሆኖ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮውን እስከዚህ ድረስ ካያችሁት ላይክ አድርጉት። ላይክ ማድረጋችሁ ለሰዎች እንዲደርስ ያደርጋልና ይጠቅመኛል። ላይክ በማድረግ ጀምሩት ቤተሰቦች። ወዳችኋለሁኝ አላችሁ ብዙ ቤተሰቦች ኮሜንት ማቆሙትም አውቃችሁ በተለያየ አካባቢ በገጠመኝ የማውቃችሁ ልጆች
ቪዲዮ እንታያላችሁ፣ ግን ኮሜንት አትጽፉም። ምናልባት እኔ ኮሜንት ስትጽፉልኝ ማን እንደሚያየኝ ማን እንደማያየኝ አውቃለሁኝ። እርግጥ ቪዲዮን የምታዩኝ ልጆች ስለምትወዱኝ ነው። በጣም ነው የምወዳችሁ። እኔም በጣም አከብራችኋለሁኝ። ለሱም በተቃራኒ ምቀኛ ሆናችሁም ያው መልካም ምቀኝነት በነገራችን ላይ የሰው ልጅ ሲወዳችሁ ነው የሚጎዳችሁ እንጂ ሲጠላችሁ አይጎዳችሁ። ምክንያቱም ብዙ ጊዜ ሰዎች ታውቃላችሁ፣ እስኪ ለእንትና ያለህን ውዴታ ግለጽላቸው ሲባል ያለቅሳሉ። አያችሁ፣ ውዴታ ያስለቅሳል። ውዴታ በጣም ውስጥ ሰርስሮ ይገባል፣ ሰላም ይነሳል። ውዴታ ጥላቻ ግን ጥላቻ ነው። በቃ ቦታ የለም ለዛ ሰው። በጣም ነው የምወዳችሁ ከመጀመሪያው ጀምሮ እስከ መጨረሻው እስካሁን ድረስ ቤተሰቦች የሆናችሁ ልጆች ላመሰግናችሁ እወዳለሁ። ኢንሻአላህ ኔክስት 4000 ስገባ ፕሮግራም አድርጌ ምናምን እንደምመጣ እርግጠኛ ነኝ። የሆነ ሰዓት ላይ የሚያስብኩበት ደረጃ ደርሼ እንደዚህ ፈጣሪንም ከፈጣሪ በታች ተመልካቾቼንም የማመሰግንበት ቀን ቅርብ ነው ብዬ አስባለሁኝ። እስካሁን አብራችሁኝ ስለነበራችሁ ወዳችኋለሁኝ፣ አከብራችኋለሁኝ። ቪዲዮን ላይክ አድርጉት። ኔክስት ቪዲዮ እስከምንገናኙ አሰላሙ አሌይኩም ወረህመቱላሂ ወበረካቱ።